ሰላም ጤና ይስጥልኝ። ፓስተር ማርታ ሳቦሬ እባላለሁ። የእግዚአብሔርን ቃል አብረን እናነባለን። ከዕብራውያን መልእክት ምዕራፍ 12 ቁጥር 1 እና 2 እንደዚህ ይነበባል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ በዙፋኑ ተቀምጧልና። ይህንን ክፍል ስንመለከት ርዕሱን እንደዚህ ብየዋለሁ። የሩጫው ውድድር ሲከብደን መመልከት ያለብን 3 አቅጣጫዎች። ሁሉም ሰው ሩጫ ላይ እንደሆነ ይታወቃል። ህይወታችን የሩጫ ውድድር ላይ ነን ያለነው። ችግሮቻችንን ብቻ የተመለከትን እንደሆነ ተስፋ እንቆርጣለን። ራሳችንን ብቻ የምንመለከት ከሆነ ደግሞ እንደክማለን። ነገር ግን በትክክለኛው አቅጣጫ ስንመለከት ለመጽናት ኃይል እናገኛለን። ዕብራውያን ምዕራፍ 12 ጸሐፊው ለጽናት 3 አቅጣጫዎችን መመልከት እንዳለብን ይነግረናል። ውድድሩ ሲከብድ ወዴት መመልከት እንዳለብን የሚያስረዱን 3 አቅጣጫዎች። አንደኛ ወደ ኋላ እንመልከት። ቁጥር 1 ላይ ስንመለከት እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። ስለዚህ ምስክሮችን ወደ ኋላ ዞር ብሎ መመልከት ለሩጫችን አቅም እንደሚሰጡን እንመለከታለን። ጸሐፊው እነዚህን አስቀድሞ ያያችሁትን ምስክሮች አትርሱ ይለናል። እንግዲህ በዚህ ክፍል ውስጥ አንድ ቃል አለ፣ እንዲህ የሚል እንግዲህ የሚል ቃል። ይሄ እንግዲህ የሚለው ቃል ወደ ምዕራፍ 11 እንደሚወስደን እንመለከታለን። ምዕራፍ 11 ላይ ስንመለከት ብዙ የተዘረዘሩ የእምነት አባቶች እንደ ደመና የሚያህሉ ምስክሮች በብዙ አይነት ሁኔታ አልፈው ተሻግረው የሄዱትን እንመለከታለን። እነዚህ ምስክሮች አንዳንዶቹ ተጠራጥረዋል፣ አንዳንዶቹ ወድቀዋል፣ ሌሎቹ ደግሞ ብዙ መከራ አልፈዋል። ነገር ግን ውድድራቸውን በእምነት ቀጥለው ጨርሰዋል። ወደ ኋላ መመልከት ማለት ባለፈው ህይወት መኖር ማለት አይደለም። የእግዚአብሔርን ታማኝነት ማስታወስ ማለት ነው። እኛ ከበፊት የነበሩትን እነዚህን ምስክሮች ስንረሳ ተስፋ መቁረጥ እንደ አዲስ ሊሰማን ይችላል። ነገር ግን እርሱን ስናስታውስ ይህ መንገድ ለካ ሌሎች ያለፉበት ነው ያሰኛል። ስለዚህ በህይወት ጉዞ ብቻህን እንዳይደለህ አስታውስ። ደግሞ ድካም ሲሰማ ካንተ በፊት የሮጡት እንዳሉ አትርሳ። እግዚአብሔር እነሱን ካጸናቸው በእርግጠኛነት አንተንም ያጸናሃል፣ አንተንም ሩጫህን እንድትቀጥል ያደርግሃል። ሁለተኛው አቅጣጫ ወደ ውስጥ ተመልከት። ሩጫ ሲከብድህ ወደ ውስጥ ተመልከት። ቁጥር 1 ላይ ስንመለከት የሚከቡን ነገሮች፣ ሩጫን የሚያሰናክሉ ነገሮች እንዳሉ ሲገልጽልን እንደዚህ ይላል። እያንዳንዱን ሸክምና በቀላሉ የሚጠላልፈውን ኃጢአት አስወግድ ይላል። ጽናት በታማኝነት ራስን መመርመርን ይጠይቃል። ጸሐፊው ወደ ውስጥ እንመልከት ሲለን ራሳችንን ለመኮነን ሳይሆን መንገዳችንን ለማጽዳትም ጭምር ነው። በዚህ ክፍል ውስጥ 2 ታላላቅ አስፈላጊ ቃላቶችን እናገኛለን። ኃጢአትና ሸክም የሚለውን። ኃጢአት ይጠላልፋል ወይም ተብትቦ ይይዛል። ሸክም ደግሞ ያሰናክላል። ሸክም ሁልጊዜ ኃጢአት ነው ልንል አንችልም ሸክምን። ነገር ግን ሩጫን ያዘናጋል።
ሩጫን ያዘገያል። አማኞች አንዳንድ ጊዜ የሚደክሙት እምነት ስላጡ ሳይሆን ነገር ግን የሚሸከሙት ነገር ስለበዛ ነው። ፍርሃት፣ መታወክ፣ ብዙ ስራና መጨነቅ፣ እንደዚሁም ያልተፈታ መራራነት፣ እነዚህ በሙሉ እንደ ሸክም ሊቆጠሩ ይችላሉ። ስለዚህ ኃጢአት አይመስሉም፣ ነገር ግን መጽናትን ያዳክማሉ። ሶስተኛውና የመጨረሻው አቅጣጫ ወደ ላይ ተመልከት ነው። ዓይንህን በኢየሱስ ላይ ትከል። ቁጥር 2 እንደዚህ ይላል፣ የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ተመልከት ይላል። ኃጢአተኞች የመጣውን ብዙ ተቃውሞ ከኃጢአተኞች ጋር የመጣውን ብዙ ተቃውሞ እየታገሰ እንዳለፈ ኢየሱስን አስቡ። መመልከት ማለት ከሁሉ ነገር ዓይንን አርቆ በክርስቶስ ላይ መትከል ማለት ነው። ኢየሱስ የእምነታችን ጀማሪ ነው ስንል እርሱ ጀምሮታል። ኢየሱስ ክርስቶስ የእምነታችን ፈጻሚ ነው ስንል እውነትም እርሱ ሩጫውን ጨርሶታልና ነው። ኢየሱስ ውድድሩን ወይም ሩጫውን በጽናት ሮጠ። መስቀሉን ታግሶ ኀፍረትን ንቆ የአብን የአባቱን ሥራ ፈጸመ። ድል አድርጎ ነግሶ ታማኝ ሆኖ ሁሉንም አሸንፎ በእግዚአብሔር አብ ቀኝ ተቀመጠ። እርሱን ስናስብ ተስፋ መቁረጥ ኃይሉን ያጣል። ህመም ሲጨመር ሲደራረብብህ ወደ ላይ ተመልከት። ዓለም ሲቃወምህ ክርስቶስን አስብ። መተው ቀላል ሲመስልህ ነገሮችን ሁሉ መስቀሉን አስታውስ። እርሱ ውድድሩን ስላንተ ጨረሰ። አንተም ውድድርህን ስለ እርሱ እንድትጨርስ ያስፈልጋል። አንድ ታሪክ ልንገራችሁ። በ1968 ዓመተ ምህረት በሜክሲኮ ከተማ የተካሄደው የኦሎምፒክ ውድድር የታንዛኒያው ማራቶን ሯጭ ጃን ስቴፈንስ አክዋሪ በውድድሩ መጀመሪያ ክፍል ላይ ወደቀ፣ ተሰናከለ። ጉልበቱ ወለቀ፣ እግሮቹም ክፉኛ ተቆረጡ። በእንዲህ አይነት ሁኔታ ላይ ያሉ አብዛኛዎቹ ሯጮች ከውድድሩ በሙሉ ተወገዱ። ነገር ግን አሸናፊው ከመጨረሻ መስመር ከተሻገረ በኋላ ህዝቡም ድሉን ካከበረ በኋላ ብዙ ጊዜ ካለፈ በኋላ አንድ ሯጭ ወደ ስቴዲየሙ ገባ። እርሱ እየተንገላታ ነበር፣ ደሙ እየፈሰሰ ነበር፣ እጅግም ደክሞ ነበር። ይህም ሯጭ ማን እንደሆነ ታውቃላችሁ? ይህ ሯጭ ጆን ስቴፈን አክዋሪ ነበር። በኋላ አንድ ሰው ለምን ሩጫህን አልተውክም ብሎ ሲጠይቀው እርሱ በቀላሉ እንዲህ ብሎ መለሰለት፣ እግሬ ቢቆረጥም ቢጎዳም አገሬ ውድድሩን እንድጀምር ብቻ አላከኝም፣ ውድድሩን እንድጨርስ እንጂ። ሩጫው ሲከብድህ ወደ ኋላ ተመልከት፣ ኢየሱስ ታማኝ ነበር። ወደ ውስጥ ደግሞ ተመልከት፣ የሚያሰናክልህን አስወግድ። ወደ ላይ ተመልከት፣ ኢየሱስ ሩጫውን ጨርሷልና። እንጸልያለን። ጌታ ሆይ ከኛ በፊት የሮጡትን የእምነት አባቶች እንድናስታውስ እርዳን። ሩጫችንን የሚከለክሉንን ነገሮች አስወግድልን። ዓይኖቻችንን ባንተ ላይ ተክለን ሩጫችንን በታማኝነት እንድንጨርስ ጽናትን ስጠን። ሁሉም ለክብርህ ይሁን። አሜን።